ዋግዋን የሪላ በሻ ተከታታዮች ዛሬ ለየት ባለ ቪዲዮ መተላቸዋል። አሜሪካና ኢትዮጵያ ውስጥ አዲስ አበባ ውስጥ ያለው ናይት ላይፍ ከጓደኛዬ ኬመኒ ጋር እሱ አሜሪካ ያለውን ያሳየናል። እኛ ደግሞ እዚሁ ሀገራችን ላይ ያለው ናይት ላይፍ ምን ይመስላል የሚለውን አብረን እናያለን። የመጀመሪያው ፕሪ ጌም ነው። መለስ ደጀን ይባላል። የዚህ ቀበሌ ጥበቃ ነው። እንደምትመለከቱት እንደዚህ አይነት ከረምቡላ ጨዋታ አለ ማለት ነው። እየተዝናና ነው። የቢራ ዋጋ በደሌ 85 ጃሉ 60 ብር፣ 70 ብር፣ ድራፍት 60 ብር። ክለብ ገብተን ደግሞ ምን እንደሚመስል አብረን እንመለከታለን። But there's a lot of clubs in the city compared to other cities. Actually, not a lot of clubs. Like keep it a stack. Bitches move walk 'cause they know I got bands. እንደዚህ አምሽተን ከክለብ እየወጣን እንገኛለን። ወዴት ነው የምንሄደው? ወደ አፍተር ስፖት ወደ ማንጊያ ቤት ነው የምንሄደው። ዋግዋን የሪላ በሻ ተከታታዮች ዛሬ ለየት ባለ ቪዲዮ መተላቸዋል። እንግዲህ ዛሬ ምንድነው ቪዲዮ ካላችሁ ደግሞ አሜሪካና ኢትዮጵያ ውስጥ አዲስ አበባ ውስጥ ያለው ናይት ላይፍ ከጓደኛዬ ኬመኒ ጋር እሱ አሜሪካ ያለውን ያሳየናል። እኛ ደግሞ እዚሁ ሀገራችን ላይ ያለው ናይት ላይፍ ምን ይመስላል የሚለውን አብረን እናያለን። ይሄንን ኤፒሶድ በሶስት አይነት መንገድ ከፋፍለን እናቀርብላችኋለን። የመጀመሪያው ፕሪ ጌም ነው። እንግዲህ So we're at the pre-game right now. Basically, the purpose of a pre-game is to drink before the club. አሜሪካ ውስጥ ብዙዎቹ እንግዲህ ናይት ክለብ ከመግባታችሁ በፊት ፕሪ ጌም የሚባለው ነገር አለ። ምንድነው ፕሪ ጌም ካላችሁ ደግሞ ክለብ ከመግባታችሁ በፊት የምታግሩበት ስፖት ማለት ነው። Or even if you get a section at the club and you got a bottle, you can let the girls drink and you still turn because you drink at the pre-game. You feel me? That's the purpose of the pre-game. ከጓደኞቻችሁ ጋር ቁጭ ብላችሁ ምናምን ይኸው ኤክስፔንሲቭ ስለሚሆን ዋጋው ክለብ ውስጥ እዚህ ከጓደኞቻችሁ ጋር ሊሆን ይችላል ወር ደግሞ ዋጋው ዝቅ ያለ ቦታ ላይ ሄዳችሁ የምትዝናኑበት ስፖት ነው የሚሆነው። Nobody really does anything organized like usually, right? Pre-game and go to the club. This crib, this old ass crib, we all just be pulling up here. And sometimes, bro, when you're rushing and you don't got no time, and like you feel me, like it's like already 12 a.m. you gotta go to the club. እሱን እኛ ሀገር ውስጥ የት አካባቢ እንደሚገኝ አብረን ከጓደኞቼ ጋር እንፍታታለን። ዛሬ የት እንደምንሄድ እንግዲህ አብረን እናያለን። Bro, we all just be pulling up to his crib. Let's show him a tour real quick, bro. ፋሚሊ ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁት በጣም ጸዴ ቪዲዮ ነው። አብራችሁን ሙሉ ቪዲዮ እንድታዩት ፈልጋለሁ። ዛሬ የምንገኘው ጎፋ 52 መዝናኛ ይባላል ቀበሌ ውስጥ ነው። እንግዲህ የኛ ፕሪጌም አንድ ላይ ከጓደኞቼ ጋር እንዝናናለን ማለት ነው። እያንዳንዱ ቢራ ስንት እንደሚሸጥ ምናምን ያለውን ነገር አብረን እናያለን። እዚሁ አግለን ደግሞ ወደ ክለብ እንሄዳለን ማለት ነው። ሌትስ ጎ እንግባ አንድ ላይ። እንኳን ለምን አመሻችሁ የተባልነው። እሺ ጋሺ ማን ልበል ስሙትን? መለስ ደጀን ይባላል። መለስ ደጀን ይባላል። የዚህ ቀበሌ ጥበቃ ነው። እንግዲህ በጣም ነው የሚንከባከቡ። የዚህ ቀበሌ ሰዓት ከስንት ሰዓት ነው የሚሰራው? እስከ 4 ሰዓት ድረስ ነው የሚሰራው። እሺ ምን አይነት ሰዎች ነው እዚህ ቀበሌ ውስጥ የሚያዘወትሩት? ለመዝናናት የሚያዘወትሩ ሰዎች ያው ማንኛውም በተለይ ወጣቶች ናቸው ለመዝናናትና ለማለት ደስ ብሏቸው የሚያመሹት። ከዛ ከ4 ሰዓት በኋላ ያው የድርጅቱና የስርዓቱ ህግ ስለሆነ 4 ሰዓት ከሆነ በኋላ ሁሉም ተዘጋግቶ ሁሉም በየቤታቸው ይሄዳል። ስለዚህ እስከ 12 ሰዓት እስከ 4 ሰዓት በደንብ ሰው የሚበዛበት ታይም ነው ማለት ነው። 12 ሰዓት ጀምሮ እስከ ቀኑ ውሎ ማታ 4 ሰዓት ድረስ። እንግዲህ የሀገራችን 52 መዝናኛ ጎፋ ውስጥ ከጠዋቱ 12 ሰዓት እስከ 4 ሰዓት እየመጣችሁ መዝናናት ትችላላችሁ ማለት ነው። ዋጋውን በጣም አሪፍ ነው ብዬ አስባለሁ። እሱ ጋሽዬ በጣም እናመሰግናለን። እንወደታለን። Bro, we be pre-gaming. Bro, this one time, right, with Oli at we played FIFA. Every time we score a goal, we have to get a shot, right? Bro, I scored 4 goals and he was drunk. But yeah, bro. እንግዲህ የምንገኘው 52 ቀበሌ ውስጥ ነው። እንደምትመለከቱት እንደዚህ አይነት ከረምቡላ ጨዋታ አለ ማለት ነው። እየተዝናና ነው። ትልልቅ ሰዎች ናቸው ብዙ ጊዜ የሚጮቱት። እሺ ጋይስ እንግዲህ ቢራ ቀበሌ ውስጥ በምን ያህል ዋጋ እንደሚሸጥና ትልቁ ኤክስፔንሲቭ የሚባለው ቢራ በምን ያህል ብር እንደሚሸጥ ትነግሪኛለሽ? እሺ አሁን እዚህ ቀበሌ ውስጥ ካሉት ቢራ አይነቶች ምን አይነት ቢራዎች አሉ? መጀመሪያ ደረጃ ጊዮርጊስ፣ አንበሳ፣ አበሻ፣ እሺ ሐረር፣ ሁሉም አይነት የቢራ አይነቶች አሉ ማለት ነው። ዋጋው ስንት ነው? የቢራ ዋጋ ስንት ነው? በደሌ 85 ነው። ይለያል። በደሌ 85። እሺ ጃሉ 60 ብር። ጃኑ የትኛው ነው? ጃኑ 60 ብር። እሺ አበሻ 70 ብር። ኦኬ አበሻ 70 ብር።
እንግዲህ የቢራ አይነቶች 70 ብር አለ፣ 85 ብር አለ፣ 75 ብር አለ፣ 75 ብር አለ ማለት ነው። ስለዚህ ከፍተኛው የቢራ ዋጋ 75 ብር ነው ማለት ነው። 85 ብር 85 ብር ምንድነው ስሙ? በደሌ 85 ብር። ማክሲም ትንሹስ 50 ብር ማለት ነው። ኦኬ ባላገሩ 50 ብር። እሺ ድራፍትስ? ድራፍት 60 ብር ጊዮርጊስ ባላገር 50 ብር። እንግዲህ 50 ብር 60 ብር 70 ብር ነው። እዚህ እየመጣችሁ አንድ ቢራ ነው የምታገኙት። ክለብ ላይ እናገኘው ብትሉ ከ200 ብር በላይ ነው ማለት ነው። አይ ቲንክ ዋጋው አይደለ? እሺ የአረቄ አይነቶች አሉ። አረቄ ሚኒጂን 130 ብር ሚኒጂን በመለኪያ ነው? አይ ፋክት ኦኬ 130 ብር ትልቁ የቤቱ ዋጋ ነው ማለት ነው። ዋጓን ፋሚሊ እንግዲህ እንደምትመለከቱት ጃምቧችንን አዘናል። ባላገሩ የቤቱ ቺፕ መጠጥ 50 ብር ነው። ከጓደኞቼ ጋር ዛሬ እናግላለን። ክለብ ከመግባታችን በፊት ግሎብን ነው የምንሄደው ማለት ነው አይደል? ሷፈሽኑ ስለዚህ እንግዲህ እንደምትመለከቱት ቀበሌ ውስጥ እየመጣችሁ መዝናናት ትችላላችሁ። በ50 ብር አንድ ባላገሩ ታገኛላችሁ ማለት ነው። የቤቱ ከፍተኛው ዋጋ ደግሞ 150 ድረስ ብር ማለት 52 ብር። ኦኬ 52 ብር 2 ብር ይረሳል። እሺ እንግዲህ በምን መንገድ ነው የምትዝናኑት የምትሉ ደግሞ ሙዚቃ ያስፈልጋል ኦር ደግሞ እንደ ፕሪጌም ሙዚቃ ያስፈልጋል ካላችሁ እዚህ ጋር ምን አለ ስፒከር አለ ማለት ነው። በራሳችሁ ባይክ ጓደኞቻችሁ ጋር መጣችሁ ትዝናናላችሁ። እኛ ብዙ ጊዜ የምንዝናናበት ስፖት ቀበሌ 52 ጎፋ ንግስት እኛ ፋጉ ክልል የምንኖር ማለት ነው። ምርጥ አራዳ ልጆች ናቸው። የአራዳ ልጅ የትም ሰፈር አይጠቀስም ወዳጅ ዋናው ላብ ነው ብሏል አራዳ ልጅ። ከሀገር የወጣችሁ ሀሳቡ ምቅዱ ተሳርኩማችሁ እስክትመለሱ ሆነ እንዳይሳችሁ። So hey, if your spot is the pregame spot, you got chasers in the fridge all the time. You feel me? It's like, and then it's just a calm apartment, bro. This is room. But look, this is how you know it's the pregame spot. Look at the Barro connection. Hey, why are you zooming in on the Patron? It's all behind the camera, by the way. And then look, this is the hard liquor nobody drinks, bro. I guess. Like it costs like what, $10? This is like the construction workers be drinking. Like some Arake stuff. How the pre-games be? You see y'all at the club. ተመልሰናል ጋይስ። እንግዲህ እንደተመለከታችሁት የኬመኒ አሜሪካ ውስጥ ፕሪጌም ምን ይመስላል የሚለውን አብረን ተመልክተናል። የትኛው ይሻላል የሚለውን እናንተ ፍረዱ፣ ኮሜንት ላይ የገባችሁ ጻፉልን። ወደ ቦሌ እየሄድን ነው የምንገኘው። ክለብ ገብተን ደግሞ ምን እንደሚመስል አብረን እንመለከታለን። ዋጋቸው ስንት ነው፣ ትልቁ ቦትል ምን ያህል ብር ነው የሚሸጠው የሚለውንም አብረን እናያለን። ቦሌ ፍሬንድሺፕ አካባቢ ዘጃንግል ምናምን ያለበት ስፋት ነው። ዘፓርክ የሚባለው ክለብ መተናል። አንዳንድ ጥያቄዎች አሉ ከኬመኒ ጋር ያወጣናቸው ጥያቄዎችና እነሱ ጥያቄዎች አብረን እንመልሳለን። ኢትዮጵያ ውስጥ በጣም ፖፑላር ክለብ የሚባለው ምንድነው ተብለናል። እንግዲህ ፖፑላሩ ክለብ እንደነገርናችሁ ሉና ክለብ ይባላል። አዲስ አበባ ውስጥ በጣም ፖፑላር ክለብ ነው ናዌዴይስ እና የሚገኘው ደግሞ ቦሌ መድኃኒዓለም ፊት ለፊት ብርሃን ያደር ህንጻ ላይ ታገኙታላችሁ። ብዙ ክለቦች አሉ፣ በእርግጥ ግን ያው እሱ በጣም ፌመስ ነው ማለት ነው። እና የተገኘነው እኛ ዛሬ ዘፓርክ ነው። እዛ አካባቢ ትንሽ ኮሪደር ልማት ስላለኝ ጋር ዛሬ ግን ሪቪው የምናደርግላችሁ ዘፓርክ ነው። የሚገኘው ደግሞ ፍሬንድሺፕ አካባቢ በውስጥ ገባ ስትሉ ወደ አትሞስፌር ምናምን ያለው አካባቢ ነው። ለመግባት ክፍያ አለ ወይ? እንግዲህ እስካሁን ባለው ነገር ለመግባት ምንም አይነት ብር አከፍሉ ማለት ነው። ግን ብላችሁ ወይም ሪዘርቭ አድርጋችሁ ገብታችሁ ሪዘርቭ አድርገናል ብላችሁ ነው የምትዝናኑት ማለት ነው። አይዲ ሪኳየር ነው ወይ ለሚለው ጥያቄ ደግሞ እንግዲህ አሁን ባለው ሁኔታ አዲስ አበባ ውስጥ አይዲ ግዴታ ነው። ምክንያቱም ወይ ደግሞ እንደዚህ ጺም ካላችሁ ምናምን ህፃን ልጅ ካልመሰላችሁ ዝም ብላችሁ መግባት ትችላላችሁ። ግን የሆነ ፊታችሁ ቤቢ ፌስ ከሆነ ወይ ደግሞ እድሜያችሁ ትንሽ ከመሰላቸው የግድ አይዲ ማሳየት አለባችሁ። ምክንያቱም በዛ ነው ልታሳምኗቸው የምትችሉት ማለት ነው። ወይም ደግሞ ብር ማቀበል አለባችሁ። ያው ሁሉም ቦታ ያለ ነገር ነው ማለት ነው። ኦር ሴቶች ደግሞ በማንኛውም እድሜ መግባት ትችላላችሁ። ወንዶች ከሆናችሁ ነው ትንሽ ፌሳችሁ ወይ ማቹርድ መሆን አለበት፣ ኦር ደግሞ ብር ሊኖራችሁ ይገባል ማለት ነው። ይሄ ሁሉም ቦታ ያለ ነው። እንግዲህ ክለብ ውስጥ ሴክሽን እንዴት ይሰራል ደግሞ
ሃይ ቴብሎች አሉ ክለብ ውስጥ እንደምታውቁት ረዘም ያሉ ቴብሎች አሉ። እዛ አካባቢ ላይ የምትቀመጡ ከሆነ በነፃ ማንኛውንም ነገር ቢራ አዛችሁ መጠጣት ትችላላችሁ ማለት ነው። ግን ሃይ ቴብል ምንድነው ሶፋዎች ላይ መቀመጥ ከፈለጋችሁ ደግሞ ዘና ብላችሁ መቀመጥ ከፈለጋችሁ ዛሬ ያው ቦትል ማዘዝ አለባችሁ ኦር ደግሞ መክፈል አለባችሁ አይ ቲንክ እና ቦትሎችን አወርዳችሁ እዛ የምትቀመጡ ከሆነ ኖርማል። እንግዲህ ክለብ ውስጥ ምን ያህል ብር እናጠፋለን ወይም ምን ያህል ብር ማጥፋት አለብን ለምትሉ ደግሞ እንግዲህ ቦትሎች አይ ቲንክ ከ7000 ከ6000 ብር ጀምሮ አሉ። ብቻ ከ7000 ብር በላይ ብላችሁ አስቡ ማጥፋት ያለባችሁ። ከሂሳብ ውስጥ ማስጨስ አይቻልም። ሶ ክለቦች ውስጥ እንግዲህ የሚያስጨስ ሊኖሩ ይችላሉ አላውቅም፣ ግን አሁን ባለው ሁኔታ ደግሞ ማስጨስ እንደማይቻል ነው ማቆም እኔ ማለት ነው። ቦትሎቹ ስም ደግሞ ስቶችና ጎርደን የክለቦቹ ሚኒመም ዋጋ ያላቸው ወይም ከ7000 እስከ 10000 ዋጋ ላይ ይገኛሉ ማለት ነው። እንግዲህ ዘፓርኪን ዛሬ ገባ ብለን ምን እንደሚመስል አብረን እንፍታታለን። ያለው ነገር ይሄን ይመስላል። እንግዲህ እዛ ውስጥ ገብተን ደግሞ ብዙ መቅረጽ ላይ ይቻል ዝም ብለን ክሎዝ አፕ ነገር ቀርጸን ለእናንተ ለማሳየት እንሞክራለን። ወዴትም እንዳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እንሁን። ኬመኒ ምን ይመስላል አብረን እንቆይ። Alright, so we at the first club with it. As y'all can see, the line is deep, bro. And it's called Still Liquor in Seattle, right? And I think like the line is hella long every weekend because there's no cover fee. It's 21 plus, but you do not pay to get in. So everybody's free, but you gotta wait on this fat ass line. But some niggas do be going up to the security and shit, sliding them 40, 20 to get to cut lines. But that's in any country though. I used to do that when I was in Ethiopia too. But there's a lot of clubs in the city. Compared to other cities, actually not a lot of clubs. The only club that's popping, X, Stills, View. Get the background and shit. No, you don't need to move it, dude. We never do our monkey. That's the thing about monkey. Wait. It never gets shut down. Look at the cops right here. Brother, these niggas are not playing. No shootings is happening here. Nothing is happening. Bro, you come to X, you feel safe and sound. What'd you say, sir? I slide you a link? I got you, brother. Because it's illegal, right? It's not illegal. You gotta have a permit or something. Oh, okay. You gotta have a permit. That's very complicated to get. But I can verify maybe after spots, but the main spots, the 10 to 2 spots, no hookahs. Unless you go to the hookah lounges or some shit, but the clubs don't have hookah. And then another thing I really want to talk about is safety, bro. Safety. This is one of the safer spots, right? ተመልሰን መተናል። አሁን ደግሞ የክለቡን ቫይብ እንደተመለከታችሁት ነበር። እንግዲህ እንደምታዩት ነው። እኔ ምንም አይደለም። ኮሜንት ላይ እየገባችሁ ጻፉልን። የአዲስ አበባ ናይት ላይፍ አብረን እየተመለከትን እንገኛለን። አሁን ደግሞ እንደዚህ አምሽተን ከክለብ እየወጣን እንገኛለን። ወዴት ነው የምንሄደው? ወደ አፍተር ስፖት ወደ ማንጊያ ቤት ነው የምንሄደው። ማንጊያ ቤት የት አለ ተብለናል? ሳሪስ። ፋሚሊ ዛሬ እንግዲህ እንደምትመለከቱት ሳሪስ ማታ ፓሪስ በመባል የምትታወቀው ሰፈር ላይ ተገኝተናል። እንግዲህ እንደምንመለከተው ከሆነ ቀን 6 ሰዓት ነው እንጂ ለሊት 6 ሰዓት አይመስልም። በጣም ብዙ ሰው ነው ያለው። እንግዲህ የምናነገው እዚህ ነው። ገብተን እንግዲህ ያለው ነገር ነው ያለ። በጣም ብዙ ሴቶች አሉ። እንግዲህ አዲስ አበባ ውስጥ ናይት ላይፍ እንደዚህ ይሆናል ብዬ አልጠበኩም። ከኬመኒ አንፃር እንግዲህ ምን እንደሚመስል አብረን እንመለከታለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። Alright, so we're at this after spot called Monkey Loft. Apparently the only after spot that's open right now in Seattle because all the other spots are getting shut down, you feel me? This spot is owned by white people and they go by the books, so the police are not shutting them down. That's the reason. We're out here, show them the line, bro. Show them the line, bro. We might cut. If we cut the line, we're gonna get in. But if we don't cut the line, this spot closes at 4 a.m. and it's 3. They stop accepting people at 3:30, so about to be cooked, bro. ወደ ውስጥ ዋናው ሳሪስ ላይ ነው የምንገኘው። ምንም አይነት እንቅልፍ የሚተኙ አይመስልም። ዛሬ የተለያዩ ቦታዎች አሉ ሳሪስ ላይ። አንደኛው ቦታ ላይ በጠር እንገባለን። እንግዲህ እዚህ የምትመነጉት ታይሙን ለመናገር ያክል
ከ8 ሰዓት በኋላ ነው በኢትዮጵያ ሰዓት አቆጣጠር እዚህ መታችሁ እስከ ጠዋት ድረስ ማንጋት ትችላላችሁ ማለት ነው። የተመቻችሁ ቦታ ላይ ገብታችሁ ዋቢ ባርና ሬስቶራንት ይገኛል እዚህ። እንግዲህ የተመቸን ቦታ ገብተን እናመሻለን። ባህላዊ ቤት ነው የተመቸን፣ እዛ ገብተን እናመሻለን ማለት ነው። ሰዓቱ ይሄን ይመስላል። በጣም የሚመረጠው ለማንጊያ ሰዓት ሳሪስ ነው። ገብተን ደግሞ ውስጥ ምን እንደሚመስል እናያለን። ኬመኒ እንዴት ነው ያንተ ነገር እናያለን። This is how hard it is. But again, like this is a very like this surrounding is very like A white area, so like very a lot safer than the after spot we was just at. That one is called Kings. A lot of East Africans there. African Americans there really like, you know what I'm saying? They really get down, bro. Violence, bro. You feel me? But here it's a little bit more safe. So yeah. Follow us on Facebook or Instagram. ይልማ ይደግ ስፔሻል የፍየል ቁርጥ ይባላል። እንግዲህ እንደምትመለከቱት ምናነገው እዚህ ጋር ነው ጋይስ። ማንጊያ ቤቱ ላይ ደግሞ እንግዲህ አንድ ቢራ በ200 ብር የሚሸጠው መግቢያ ኢንትራንስ የለውም አይዲም አይፈልግም። Okay, so we just checked out another after spot, right? And we talked to the people that was inside, like the workers, and they said it was open from 10 to 2. We just closed it right now. But that spot is known for being an after spot, meaning from 2 a.m. to 4 a.m. So even them, they're just doing the main night. So I think like the police is really going around and just shutting shit down in the city right now because there's too many shootings. So as y'all can see, it's closed. I don't want to put the camera up and shit, but yeah, we out of here. Yeah, let's go. Brother, hitting the club solos and stage. ተመልሰናል ጋይስ። እንግዲህ 11 ሰዓት በኢትዮጵያ ሰዓት አቆጣጠር የት ነው የምንገኘው? ሳሪስ ምድር ላይ እንገኛለን። ነክቷል። ኦልሬዲ 11 ሰዓት ሆኗል። አፍተር ስፖት ወይም ደግሞ ማንጊያ ቤት ኢትዮጵያ ላይ ይሄንን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁት ቤተሰብ መሆን ትችላላችሁ።